ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ያለው ተመሰገነ። ለዚህ ትጋት እስከሆናችሁ ሰብስክራይብ ያደረጋችሁ አበረታቱ። ውድ ሀገሬ ልጆች እወዳችኋለሁ፣ አከብራችኋለሁ እና እግዚአብሔር ሰው ሲኖር ማለት ነው ብዙ ፈተናዎች አሉ፣ ብዙ ውጣ ውረዶች አሉ። ያን ውጣ ውረዶች ተቋቁመን እኔ ብዙ ነገሮች ተምሬያለሁ። ከስደት ብዙ ነገሮች ተምሬያለሁ። ጠንካራነትን ሰምቶ ማሳለፍን ብዙ ነገሮች እና አንዳንዴ ማያትም ጥሩ ነው ብዬ ራሴን በራሴ እንትን እንዳለው ማለት ነው እና የምላችሁ ነበር እግዚአብሔርን በጣም ከባድ በቃ እንቅልፍ ራሱ እንድንተኛ አይፈልግም። ምክንያቱም እነሱ ስራቸውን ነው የሚፈልጉት ማለት ነው። ስለዚህ እኛ ጠንካራ መሆን አለብን። ስበሳችን ተገዳጅተን አንቺ ትብሽ አንቺ ተበብለን በቃ ጠንካራ ሆነን ከዚህ እስከ መቼ ሰው ቤት እንሰራለን? እስከ መቼ የእነሱ ሽንት ቤት እናጥባለን? ስለዚህ ቤተሰቦች እግዚአብሔርን ስበሳችን ተገዳጅተን አንቺ ትብሽ አንቺ ተበብለን በቃ እንለወጥ ማለት ነው። አይከፈልበት ላይክ ኮሜንት እያደረጋችሁ አበረታቱ ውድ ሀገሬ ልጆች። እና ምን ብላችሁ ነበረ? እግዚአብሔርን ብዙ ነገሮች እኔ ብዙ በህይወቴ ማለት ነው ብዙ ስራዎች ያሳልፋለሁ፣ ብዙ ነገሮች ማለት ነው እና አንዳንዴ ቆም ብዬ ሳስብ እንኳን መጡ ብዬ አስባለሁ። ምክንያቱም ብዙ ነገሮች ተምሬያለሁ፣ ማላቃቸውን አውቄያቸዋለሁ፣ ብዙ ነገሮችን አሳልፋለሁ። አንዳንዴ ጥሩ ነው ብዬ አስባለሁ። አንዳንዴ ማለት ነው በቃ እኛ ስበሳችን ታተሳሰሩ ማለት ነው ማንም ያስብልን የለም። ምክንያቱም እኛ ብሩን ዝቀን የምናመጣው ነው የሚመስላቸው ማለት ነው። የሚያውቀው ያየው ብቻ ነው የሚረዳን የተሰደደ የሰው ቤት ያየው ብቻ ነው ማለት ነው እንጂ እንዴት እንደሚመጣ እንዴት እንደሚገኝ አብዛኛው ያውቃል። የተሰደደ ብቻ ግን ይረዳዋል። እንቅልፍ ማጣት አለ፣ መታመም አለ፣ እራብ አለ። እነዚህ ሁሉ ነገሮች ተቋቁመን እኛ ሲከፋን እንኳን የሚያጽናናን የለም። ሁሉም ለራሱ ጥቅም ብቻ የሚፈልገው ማለት ነው። ለራሱ ጥቅም ብቻ ነው የሚፈልጉ ማለት ነው። ስለዚህ ባለን አቅም ስለሳችን ተገዳጅተን አንቺ ትንሽ አንቺ ተባብለን በቃ አንዱ ዩቲዩብ ሲለቅ የዛን ኮሜንት ላይክ እያደረግ ማበረታታት አንከፍልበትም። ላይክ ኮሜንት ሼር ብናደርገው አንከፍልበት። ምን ችግር አለ? ስበሳችን ብንገዳደል እኛ ስበሳችን ካልተገዳደል ስደት ነው ያለነች ማንም እንትን የሚለን የለም። ምክንያቱም ሰው ቤት ነው ስናቀቀው የምንኖረው ማለት ነው። እድሜው ቆሞ አይጠብቅም። ባለን ጊዜ ባለን ሰዓት ተጠቅመን ወደ ሀገራችን ገብተን የራሳችንን ኑሮ መኖር አለብን። እስከ መቼ ሰው ቤት እንኖራለን? እግዚአብሔር እና እንደዛ ነው ቤተሰቦችን እላችኋለሁ። ብዙ ነገሮች አሉ፣ ብዙ ውጣ ውረዶች ማለት ነው። እነዛን ነገሮች ተቋቁመን ታውቃላችሁ እግዚአብሔር ነው እኔ ቀድም በቃ እከሌ የቸገረኝ ካል አንሱና ስጡልኝ ነበር የምለው ማለት ነው። አንሱና ስጡልኝ እከሌ ምን ቸገራት ነው እላለሁ ማለት ነው። ግን እንደዛ አድርጌ ብዙ ነገር ያረኩላቸው ሰዎች ልክ ኢትዮጵያ ስገባ ፊታቸው ነው ያዞረብኝ። ልክ አንዳንዴ ሰው ለጥቅም ብቻ ነው ይፈልጋል፣ ለጥቅም ብቻ ማለት ነው። እና አሁን ከዛ ብዙ ነገሮች ተምሬያለሁ። አሁን እንኳን ብር ማለት ነው እንኳን እነዛ ሰዎች እንዲያወሩ ምን እንፈልግም ቸገረኝ ያበደርኳቸው ሰዎች ልስትሽም አላሉ ገና ልጠይቀን ነው እያሉ ቤታቸውን ነው የሚያዞሩት።
ፊታቸውን ማለት ነው። እና ቤተሰቦች የምልላችሁ ነበረ ባላችሁ አቅም ገንዘባችሁን ለመያዝ ሞክሩ፣ ለመያዝ ሞክሩ። ምክንያቱም የቀደሙና አሁን አረብ ሀገር አንድ አይደለም። አሁን በጣም ተለውጠዋል። አብዛኛው ሳያስቡት ነው ሀገር የሚያሳፍሩ። በቃ የሆነ ነገር በቃ ሳንዘጋጅ ምናምን በቃ የሆነ ነገር እንትን የሚሉ ማለት ነው። ስለዚህ እኛ እንትን ማለት አለብን። በቃ ባለን አቅም ጠንከር ብለን ሰርተን ሰው ቤት እኮ መኖር አያስፈልግም። ሰርቶ በቃ ለወረት ምናምን ከተገኘ የራሱን ኑሮ መኖር ነው። እና እንደዛ እላችኋለሁ ቤተሰቦቼ፣ ሀገሬ ልጆች አንዳንዴ ማለት ነው እግዚአብሔር እኔ ብዙ ነገሮች ትቼ ነው የመጣሁት። በቃ ልቤ አካሌ እዚህ ጋር ነው እንጂ ልቤ እዛ አይደለም። ልቤ ከልጄ ጋር ማለት ነው። በቃ ደርሶ ክፍት ይለኛል። በቃ ልጄ ትዝ ትለኛለች። በቃ ያረኩት ነገር እያንዳንዱ ነገር ማለት ነው። አንዳንዴ እንኳን ደውዬ ሳናግራት እንዴ መቋቋም ያቅተኛል። እሷ ተሽላ እማታልቅሽ ትለኛለች። እማታልቅሽ አይለቅስም እሺ ትለኛለች ማለት ነው። እና እሺ አላለቅስም ምናምን ባቀን እንኳን አለዋለሁ ስልኩን እዘጋዋለሁ። እና በጣም ከባድ ነው። ጥሎ የሚመጣ ሰው በጣም ይከብዳል። እግዚአብሔር ይከብዳል። እና እንደዛ ናቸው ቤተሰቦች። እንዲህ ጥላችሁ የመጣችሁ ብዙም አፍቅር የእናትነት ፍቅር ሳንሰጣቸው ተሰደናል። አብዛኞቹ ናቸው በአመታቸው በ6 ወራቸው ጥለን የምንሳደዱ ጥቅም ፍለጋ ማለት ነው። ስለዚህ የእናትነት ፍቅር አብዛኞቹ ብታይ እንትን አይሆንም። በቃ ሰርታችሁ ወደ ልጃችሁ ተመለሱ። እንደውም ምንም አይጠቅም የዚህ ሀገር ብር ማለት ምንም አይጠቅም። ያው ነው አመት ቆየ 2 አመት ቆየ ለውጥ የለውም ብር። ስለዚህ ባላችሁ አቅም ግቡ፣ የራሳችሁን ኑሮ ኑሩ። እድሜው ቆሞ አይጠብቅም። እና እንደዛ እላችኋለሁ ቤተሰቦቼ። እንቅልፍ ማጣት አያስተኝም። በቃ አመመኝ ሲባሉ እንዴት አይወስዱም። እግዚአብሔር በቃ ትንቸው ይቀሰቅሱኛል አንዳንዴ ነው። እንደውም ተዛብቶባቸዋል። ቀኑን ሙሉ ተኝተው ይውላሉ፣ ሌሊቱን ሙሉ ሲያሽከረክሩን ያመሻሉ። ሰዓት እንኳን ኖሮን ስንተኛ ይቀሰቅሱናል። እና ብዙ ስቃይ አለ፣ ብዙ ስቃይ ማለት ነው። ያን ሁሉ ተቋቁሞ ስቀን ሲደውሉልን እንዳልከፋን ነው። ስቀን ውስጣችን እግዚአብሔር ነው የሚያውቀው። ስቀን ምንም እንዳልሆን አድርገን አስመስለን እንትን እንላለን ማለት ነው።
ይህን ዩቱባችንን አሳድገን ሀገራችን ላይ ብንገባ ብዙ ነገሮች እንሰራለን። ብዙ ነገሮች በቃ ብዙ ነገር ይታያል ሀገራችን ላይ እኛ ላይ ኢትዮጵያ ላይ ብዙ ነገሮች አሉ። ብዙ ነገሮች ማለት ነው። እነዛን ትንኛ እየቀረጽ መስራት እንችላለን። እርስ በርሳችን ተገዳጅተን አንቺ ብለሽ ነው ተባብለን አንከፍትበት ላይክ ኮሜንት እያደረግን ማለት ነው ማበረታታት እና እንደዛ ያሉ ሰዎች በጣም ከባድ ነው። እኔማ በጣም እየተሳቀቅኩ ነው ያለሁት ማለት ነው። ስራም ጨርሼ እንዳያልኩኝ አይፈልግም። ስራ የለም ጉጉጉግ ጉሮሮ ለጉሮሮ ተናንቀን ነው ካፋስ ይያል። በአንድ ሰው ደግሞ ሁሉም ቤት ማሰራት ትፈልጋለች። እኔ ደግሞ ስራም ምናምን ስላት በቃ ብዙ ነገሮች ትናገረኛለች። ብዙ ነገሮች ማለት ነው። ግን እኔ ህልም አለ። ህልሜን ለማሳካት ብታናገረኝም ብታስከፋኝም እንዳልከፋኝ መስዬ አስመስዬ ውስጤ እያደረ አሳልፋለሁ ማለት ነው። ምክንያቱም እኔ ህልም አለ ብዙ እንትን አለ እና ቢናገሯችሁ ቢያስቀይሟችሁ ህልማችሁን አስቡ። ተናገሩ ብላችሁ አይታችሁ። ምክንያቱም እነሱ ሊናገሩን አናውቃቸው ያውቁ ነገ ጥለናቸው እንሄዳለን። ነገ ጥለናቸው ስለሚሄድ እና ይሰማችሁ። ምክንያቱም ትጎዱ ይከፋችሁ ታለቅሱ እኛ ነው የምትጎዳችሁ እና ማስመሰል እግዚአብሔር እኔ ከስንት አንዴ ነው በቃ ሰላም የምውለው ማለት ነው። ከስንት አንዴ እንጂ ብዙ ነገሮች ያስቀይሙኛል። በቃ እና ይደረገው በቃ አርጊ በቃ ምክንያቱም ብዙ ማለት ብዙ ነገሮች ጥዬ ነው እነሱን ለማስተካከል የግድ ትዕግስት ያስፈልጋል። እና አስበሳችን ተገዳጅተን ቻናላችንን አሳድግ። እግዚአብሔር አበረታቱ። አንከፍልም። እኔ ትንሽ ነገር ባታ እኔን አላሽም ወደ ሀገሬ ስገባ። ምክንያቱም ከገንዘብ ሙሉ ጤንነት ይበልጣል። ከነ ሙሉ ጤንነታችን መግባታችን አንድ ተመስገን ነው። ያማረን አናገኝ ብዙ ነገሮች አሉ። እና ቤተሰቦች ይህን ይመስላል ያለው ነገር። ያው ሰው ቤት አለ ማለት እየተሳቀ ነው የምናወራው። እየተሳቀ አዩኛ ላይ ሰሙኝ ያልሰሙኝ እያልኩ ማለት ነው። እና ማርያም አበረታት ላይክ ኮሜንት እያደረጋችሁ አንከፍልበት። አበረታት ነው ትችያለሽ። ላይክ ኮሜንት እያደረጋችሁ አበረታት እንላችኋለን። እወዳቸዋለሁ፣ አከብራቸዋለሁ። ወደ ሀገሬ ልጆች ባይ። ስልኬ ብዙ እንትን አይቀጥልም ማለት ነው። ለዛ ነው
15 ደቂቃ በላይ እንትን አይነት ወዳችኋለሁ፣ አከብራችኋለሁ።